ለምሳሌ እቺ ሴት እንደዚህ አይነት ጽሁፍ ነበር የሰጧት። እኛ ከፍተነው አነበብነው። እኔ እንዴት እንደሚነበብ አውቃለሁ። ምንድነው የሚለው? በነገራችን ላይ ሱረቱ ጠላቅ ነበር። ይህንንም ያደረገላት ሰው ከፍቺ እንዲጠብቃት ብሎ ከዛ በ50 60 3 10 9 ታስቀምጪዋለሽ። እሺ ማንም አይገባውም ይሄ። ከዛ ታነቢዋለሽ። ከዛ አመዱን ትወስጂና በ10 50 63 ታስቀምጪዋለሽ። ከዛ መቼም ፍቺ አይገጥምሽም። ከዛ በአንገቷ ላይ እንድታደርገው አዘዛት እና ደግሞ እንኳን ለመክፈት መሞከር አይደለም ጭራሹን ይሄን ለመክፈት አታስቢ አላት። ይሄ ታዊዝ ነው። አሁን ይሄ ምንድነው የሚለው? ኮዱን ስንፈታው አዑዙ ቢላህ السلام عليكم ورحمة الله وبركاته ابن هند كنان تقارنو زاري سلا جنوچنا سلا سحر بتملكته بسفيو نايلا كبفيت جمري سلا جنوچنا سلا سحر አይቻለው ሰምቻለው ቪዲዮ አይቻለው ነገር ግን እንደዚህ ጠቃሚ መረጃዎች የሞሉበት ቪዲዮ አይቻለው እናም ኢንሻአላህ እኔ እንደተማርኩበት እናንተም እንድትማሩበት ዘንድ ይሄን ቪዲዮ ይዤላችሁ ቀርቤያለሁ ለቻናል በጣም ልዩ እንግዳ አለን ሼክ አማር ስለ ጂኖችና ስለ ሲህር ጉዳይ በዓለም አቀፍ ደረጃ ትልቅ ዕውቅናና ጥልቅ ዕውቀት ካላቸው ታላልቅ ሊቃውንት አንዱ ነው አላህ ይጠብቀው አላህ ይባርከው ከሳቸው ጋር አብሮ መቀመጥ ከውቀታቸው መቋደስ ትልቅ እድል ነው በቁርአንና በሐዲስ ላይ ተመሰረተ ለረጅም ዓመታት በዚህ ዘርፍ ያጠኑና ያስተማሩ ያሉ ሰው ናቸው ስለ ጂኖችና ስለ ሲህር ብዙ ጥያቄዎች በተደጋጋሚ እንቀበላለን ስለዚህ ይህንን ቆይታ ሁላችንም የምንማርበት በቁርአን በሱናና በዑለማዎች ትምህርት የታጀበ ራሳችንን እንዴት እንደምንጠብቅ የምናውቅበት እንዲሁም የጂን ጉዳይ ሲህር እና የአእምሮ ጤና ችግሮችን እንዴት መለየት እንደምንችል የምንረዳበት አስተማሪና አዝናኝ ውይይት ይኖረናል እውቀት በማግኘት ነው ምንዝናናው እንጂ ርዕሱም ያዝናና አይደለም እውነት ለመናገር ስለዚህ የመጀመሪያው ጥያቄ ብዙዎች ራሳቸውን ሙስሊም ብለው እየጠሩ በሚያሳዝን ሁኔታ ግን የጂኖችና የሲህርን ጉዳይ ይክዳሉ በቁርአንና በሰሒህ ሐዲሶች እነዚህ ነገሮች መኖራቸው እየተረጋገጠ ነው بسم الله الحمد لله والصلاة والسلام على رسول الله ሼክ ዑስማን አብሬህ በመገኘቴ ትልቅ ክብር ይሰማኛል ስለጋበዝከኝም ጀዛከላሁ ኸይረን አላህ በቆይታችን ተጠቃሚዎች ያድርገን አላህ ለሙስሊሞች ሁሉ ከማንኛውም የአእምሮ የስጋና የመንፈሳዊ በሽታዎች ነፃ ያደርጋቸው አላህ ሁላችንንም ይጠብቀን آمين We have two extreme and this እንግዲህ በዚህ ጉዳይ ላይ ሁለት ጽንፎች አሉ አንደኛው ወገን በህይወታቸው ውስጥ ላጋጠማቸው ማንኛውም ነገር መፍትሄው ጂን ወይም ሲህር ነው ብለው የሚያምኑ ናቸው ከቤተሰቦቻቸው ጋር ችግር ቢፈጠር ሲህር ነው ከልጆቻቸው ጋር ችግር ቢፈጠር የችግሩን ምንጭ ከመመርመር ይልቅ ወዲያውን ወደ ሲህር ይሄዳሉ በስራ ቦታ ችግር ቢገጥማቸው ወደ ሲህር ይህ አንደኛው ጽንፍ ነው በሌላ በኩል ደግሞ የጂኖችና የሲህርን መኖር ሙሉ በሙሉ የሚክዱ ሰዎች አሉ ነገር ግን አላህ እንዳለው ወከዛሊከ ጀዐልናኩም ኡመተን ወሰጣ እኛ በሁሉም ነገር መካከለኛ ነን በተለይም በገይብ ጉዳዮች ላይ ስንመጣ የምንመካው በቁርአንና በሱና ላይ ብቻ ነው በገይብ ጉዳዮች ላይ ኢጅቲሃድ የለም ስለዚህ የሆነ ነገር በቁርአን ወይም በሱና ካልተረጋገጠ በስተቀር እኛ ማረጋገጥ አንችልም ቁርአንም የጂኖችን ጉዳይ በግልጽ